ብርሃኑ በቀለ የሲዳማ ቡና ቁልፍ ተጫዋች ሻምፒዮን ሆናችኋል። በቅድሚያ እንኳን ደስ አለ። አመቱ እንዴት ነው? አመሰግናለሁ። ያው አመቱ እንደምታወቀው ዘንድሮ ከመጀመሪያው ከተለምዶ ውጪ 20 ቲም በሚሳተፍበት ውድድር አመት ነበር የጀመርነውና የአመት ትንሽ ፈታኝ ነበር እውነቱን ለማውራት። ነገሌንም እንዳየው ከታችም ከሱፐር ሊግ መጥተው በጣም ጥሩ ጊዜ ያሳለፉ ክለብ ናቸው። በዛ ላይ ደግሞ ሊጉ ላይ የቆዩትም እነ መቻል እነ ሐዋሳ እንደምታያቸው በእንትኑ የቆዩትም በልምዳቸው ትንሽ ሊፈትኑን ችለዋልና እኛም እንግዲህ እግዚአብሔር ድል እየሰጠን እዚህ ደረጃ ደርሰናልና ባጭሩ በጣም ትንሽ ይከብድ ነበርና ዋናው የሚፈልገውን አግኝተናል። እሱን ነው ከጊዜ ወደ ጊዜ በራስ ላይ እድገት ታሳያለህ። ሜዳ ላይ የተለየ ስሜትን ታሳያለህ። ተከላካይ መስመር አጥቂ ሆነም ጎል ታገባለህ። ያንን ለማድረግ ያበቃ ምንድነው? እሱን እንትን ላድርግ። ያው እንግዲህ እውነቱን ለማውራት ያው ከዚህ በፊትም የመስመር ተጫዋች መሆኔ ኳስን ስጀምር ከመስመር ተጫዋች ነበር የጀመርኩት። ያ ትንሽ አቅልሎልኛል ብዬ አስባለሁ። ከዛ ባሻገር ደግሞ በእርግጥ ህዝቡ ያወቀኝ ፉልባክ ላይ ነው። ሁለቱንም በማማከል ቲሙ በሚያስፈልገው መንገድ በማስፈልገው ሰዓት ቲም ክለቤን አገልግያለሁና ያ ለኔ የተለየ ነው። እውነቱን ለማውራት በተለያየ አማራጭ አሰልጣኞች ሲጠቀሙ ወይም ቦታ ሲሰጡ ያንን በተገቢ መንገድ ስትወጣ ለራስም ኮንፊደንስ ነው፣ ለሌላውም ደግሞ ለሚያርገው ትውልድ ትምህርት ነው ብዬ አስባለሁና አሪፍ ነው ብዬ አግኝቻለሁ። ምናልባት በኢትዮጵያ እግር ኳስ ውስጥ ከሜዳ ውጭ ዲሲፕሊን ከሆኑ ተጫዋቾች ራስን በመጠበቅ ከማይታሙ ተጫዋቾች አንዱ አንተ ነህ። ያ ዛሬ ላለበት ነገር ረድቶኛል ብለህ ታስባለህ? በጣም ያው እንደሚታወቀው እግር ኳስ ራስን ካልጠበቅ በጊዜው ነው ያሰብክበትን ነገር ሳታደርግ የምትወጣው። አንድ እሱ አለ። ከሙያህም ባሻገር ደግሞ የሚያይ ሰው አለ፣ የሚመለከት እንትን አለና ለነሱም ደግሞ ክብር መስጠት እንዳለብኝ ነው የማውቀው። ሜዳ ላይ ብቻ ሳይሆን ከውጭም በዛው ልክ ሰው በሜዳ ውስጥም ከሜዳ ውጭም ሲወድ ሲያከብር ነውና ያ እንግዲህ እግዚአብሔር ይመስገን ከእግዚአብሔር የተነሳ ነው እላለሁ። ዘንድሮ በኢትዮጵያ ፕሪሚየር ሊግ ኮከብ ምርጫ ውስጥ አልተካተተም። ቅር ብለዋል፣ ህዝቡን ተቃውሞ አሳይቷልና ስለሱ ምትለው ነገር እውነቱን ለማውራት ጠብቄ ነበር። የተለየ አመት ሆኖልኛል ብዬ ስለማስብ አንዳንዴ የሰራበትን ልፋት ክሬዲት ሲሰጥ ደስ ይላል። ነገ ለመስራት እነሳሳለና እንትኑን ካየው በኋላ ደብሮኛል። አንዳንድ ጓደኞቼ የስፖርት ባለሙያዎችም ጠይቀውኛልና